ምን አባትክ ነው? እኔ አልፈልግም። በቃ አትምጣ። አኑር ብራዘር የይርቃ ታክሲ ትሆን ማለት ነው። ትግደለውና እጀን ለመንግስት ልስጥ። የይርቃ ታክሲ ትሆን አባ የይርቃ ታክሲ ያስተሳሰብ ቆማጣ ልክስክሳም ይርቃ ዘበህ ትሆን የይርቃ ብዘህ የይርቃ ብዘህ የይርቃ ብዘህ ምን አባትክ ነው? እኔ አልፈልግም። በቃ አትምጣ። ሰላም ነው ብራዘር የህዝብ ለህዝብ የይርቃ ታክሲ ብዘህ ካሜሮ ዞሮ እንዴ ልምጣ ያረጋል። ወራፖራማ ጋንግስ ሜምበር ማጊክስ እንግዲህ ብዙዎቻችሁ ታውቁ እንግዲህ በሪአክሽን ቪዲዮ ዛሬ ደግሞ በፕራንክ ቪዲዮ ከተፍልናችሁ መጣናል። እንግዲህ ኢትዮጵያ ሀገር ያልተሞከረ አዲስ ፕራንክ ይላችሁ መጥቻለሁ። እንግዲህ ያ ውጪዎች ላይ እንግዲህ በጣም የታወቀ ፕራንክ ነው፣ ግን ኢትዮጵያ ሀገር ማንም ደፍሮ አልተገበረውም። እንግዲህ የፕራንኩ አይዲያ ቪዲዮ ላይ በደንብ ታዩታላችሁ፣ ግን በትንሹ ለማስረዳት እንግዲህ ሰውን መንገድ ኦር የሆነ የቦታ ስም ምናምን እንጠይቃቸውና ባላየ ማለት ነው ወሬውን ሳይጨርሱት ኦር ደግሞ ሰፈር ምናምን እንጠይቃቸውና ዮ ጋይስ እንግዲህ አሁን ሰው እየፈለግን ነው። እንግዲህ እኔ ውጪ ላይ ፐብሊክ ፕራንክ ማን ሰርቼ አላውቅም። እስቲ ዛሬ ልሞክር ነው። እንግዲህ ጋይሶች ሰው ማስባት የለበትም እንደምቀርጽ። ግን ለማንኛውም ላይክ ሰብስክራይብ ያደርጋችሁ። አሁን ቆይ ትንሽ ደፈር ልበልና የሚመጣ ሰው እንፈልግ። ባላየ መቅረጽ ነው እንግዲህ ሰው የለም እኮ A few moments later. ሰው ያለ አሁን አይ ቲንክ ለውዝ የሚሸጠውን ባወራ አሪፍ። ሰላም ነው ብራዘር የይርቃ ታክሲ ትሆን ማለት ነው። አረ ወይ ሊሪያ በተቀረጸ እሱ አያዋጣም። እውነቴን ነው የምልህ። ልግደለውና እጀን ለመንግስት ልስጥ። ዮ ጋይስ እንግዲህ አንድ ሰው ከዚህ ጋር እየመጣ ነው። እስቲ ሰው ላይ ደውድላችን እንሞክር። እንግዲህ ማክስ አድርጓል ሊለመጥ ይችላል፣ ግን መድፈር አለብን ጋይሶች። ምንም ካልደፈርን ታዲያ ምን እናደርጋለን? ሰላም ነው ብራዘር የይርቃ ታክሲ ትሆን ወይ? የይርቃ ታክሲ ወረጃ አባት ቤት ጋር ተወረጂ ነው ከዚህ ጋር እየመጣን ነው። እንግዲህ ሰውየው ከጀርባ የነበር እውነት ለመጠጣይ ሲጀመር ፈርቻለሁ። ሰውየው ማሬ ፈርቻለሁ። እንዴ አትስቴንዶ ሰው እያስፈራኝ ነው። የሚመጣም ሰው በትክክል የለም፣ በእኔ ሳይድ የሚመጣ ሰው የለም። ምንድነው ማድረግ ያለብኝ ጋይሶች? ወደ ካሜራው ካየው ደግሞ በላለሁ። አሁን ኖርማል ሰው እንደሚጠብቅ ሰው ማወቅ አለብሽ፣ ማየት አለብሽ። ከዛ ገመት ሁለት ማለት ከዛ ገመት ከፊለት አታ ፖሊስ እየመጣ አዛርብ ጋይስ። አንድ በእኛ እኩያ የሚመስል ልጅ እየመጣ ነው። እንግዲህ እነን ቆፍጠን ብዬ ነው ማናገር፣ ሲሪየስ ቆፍጠን ብዬ የይርቃ ታክሲ ትዋነው ያለው እማረገውን አትነግረኝም ነው የምልህ። የምር ይሄው እየመጣ ነው። እማረገውን አትነግረኝም። ኧረ ወደ ሌላ ቦታ እንዳይገባ ብቻ እንደዚህ ነገር እንዳዛነ ኧረ በስመ አብ ምንድነው? መጣ አጀለስ ኧረ እባክህ አትጠይቅ ዝም ብለህ በወሬ የይርቃ ታክሲ ትሆን አባ የይርቃ ታክሲ ያስተሳሰብ ቆማጣ ልክስክሳም ንፍጥ ወደ ራሴ ውሰድ። ሰላም ነው ብራዘር የይርቃ ዘበህ ትሆን የይርቃ ብዘህ የይርቃ ብዘህ የይርቃ ብዘህ ጋይሶች የምን አጥንሽ ምን አባትክ ነው? እኔ አልፈልግም። በቃ አትምጣ። ሰላም ነው የህዝብ ለህዝብ የይርቃ ታክሲ ብዘህ አታውቅም አለበት
ሰላም ያይጣብ ዘይት ባና ያይጥና ያይጥና ብዛበ አታውቂም? ይሄ ገርፎ የሚታይ ነው መሰለኝ። ፊቱ ደስ የሚል ፊት የአየር ጤና ብዛበ የቱ ጋር እንደሆነ የሚነግረኝ ሰው ካለ እኔ ቃሌ ብለም ነገር ባትቆረጠር በለ። ኧረ ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። ያይጥና ብዛበ የቱ ጋር ነው? ያይጥና ብዛበ ያይጥና ብዛበ ያይጥና ብዛበ አየጥና ታክሲ ወደዚህ ታክሲ ያይጥና ብዛበ ያይጥና ብዛበ ይሄን ልጅ አውል 9 ወር ተረግዞ አይደለም በ10 ብር ተገዝቶ አያዋጣም። እንዲህ ወደ አደባባይ ከዛ ታክሲ ይጠራሉ። እሺ ገስ ልጅ በዚህ በኩል ያይ አደባባይ አስፋልት ይውጣ። እንደዚህ አስፋልት ነው ወዲህ ትወርዳለህ። በዚህ ያው ከዛ በኋላ ወደ ታች ትወርዳለህ። አስፋልት በአስፋልት እዛ ጋር አደባባዩ ጋር አየጥና ታንክ ዩ አዘዳ ትሽ ረጋይሶች ያሁኑ ጀለስ ግን የምር ግን ኢትዮጵያ ሀገር ብዙ ሰው ይተባበራል። የማይካድ እውነታ ይነግራል። ግን ያስፈራኛል ሰው ፊታቸው መጀመሪያ ፊታቸው ያስፈራል። ልክ ገና ስቀርባቸው ምናምን ግን ኖርማል ናቸው። ብዙ አይከብድማ። ኤርትራ ብዛባ እየቀለድን ደግሞ አይደለም። በመስማት ልትሰናቸው አይደለም። ጀስት በሌላ ነገር ደግሞ እንዳትዝግት። አዎ ወደ ካሜራው ዞሯል እኮ ሰውዬው። እኔ በጣም የደነገጥኩት ነገር ወደ ካሜራው ዞሮ እንዴ ልምጥ ያደርጋል። ግን ለማንኛውም ቻርጂም እያለቀ ነው ጋይሶች። ሰውም በጣም አንድ ሰው ማን ሞክራለን፣ ግን ቻርጂም እያለቀች ነው። እስቲ እናያለን። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ዳርሱ። እዚህ ጋር ደግሞ ባይ ጋይ ቶይ ምን አባትክ ነው? እኔ አልፈልግም። በቃ አትምጣ። ቶይ ወይ አታላሰብኩትም። ማርያምን አላሰብኩትም። እኔ ደንስ ተብዬ ነበረ። ልጁን ቀርጸዋል። በኢየሱስ ኢንትሮይ ነው የሚሆነው። ማርያምን ልጄ ዳራ ወይ አምላክ ትልቅ ሰው መስሎኝ ነበር። አተ ያተ የመጨረሻው አሪፍ ሆነ። በኢየሱስ ለማንኛውም ይመቻችሁ። ጀሂቦቴ የኛው ደግሞ ከፕራንክ ባሻገር ያለኝ ችሎታ ነው። እንግዲህ አንድ ሙዚቃ የራሴ ግጥም አለኝ፣ የራሴ ዜማ አለኝ። እሱን ለቅቄባችሁ ብንሸኝ ደስ ይለኛል። ዝም ብዬ ከምንሸኝ የምር አንድ ዘፈን ልስፈንላችሁና እዚህ ሰው መሀል ምንም አያገባኝም ፍሪ ሆኜ የህይወት አንቺ በመሆንሽ የሆነ ሰው ልምጥጥ ሲያደርግ እባክሽ አያዋጣም። እውነቴን ነው የምልህ። ልግደለውና እጄን ለመንገድ ሰብስክራይብ አንተ ረፈቃ